ፋሚሊ ዛሬ ምርጥ ስራ ይዤላችሁ መጥቻለሁ። ኦልሞስት እንደምትመለከቱት እዚህ ጋር $7 ከ98 ኦልሞስት $8 ሰርቻለሁ ማለት ነው። ይሄን ዶላር እንዴት ሰራኩኝ፣ እንዴትስ እናንተ መስራት ትችላላችሁ? ይሄ በአንድ ቀን ነው እንዳልኳችሁ። ሁሌም የኛ ቪዲዮችን የገባችሁ ብትመለከቱ በአንድ ቀን ነው 10 15 20 ዶላር የምንሰራው ማለት ነው። እና የዚህ ሲስተም እያንዳንዱ ነገር ብሬክ ዳውን እያደረኩ በዚህ ቪዲዮ አሳያችኋለሁ። መጨረሻ ላይ ደግሞ እንዴት ዊዝድሮ እንደምታደርጉ የኢትዮጵያ ባንኮች አሉ ወይ የሚለውን ነገር በዝርዝር የማሳወቃችሁ ይሆናል። አዳዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ የተመቻችሁ ወይም ደግሞ እንደዚህ ስራ መፈልጉ ደግሞ ቪዲዮ ላይክ ያደርጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኦኬ በቅድሚያ እታች ሊንክ ዲስክሪፕሽን ላይ ወይም ደግሞ የመጀመሪያ ኮሜንት ሴክሽን ላይ አስቀምጥላችኋለሁ ወይም ቴሌግራም ቻናላችን ላይ ፊት ለፊት ፒን አድርጌ ስለማስቀምጥላችሁ ገብታችሁ ማግኘት ትችላላችሁ። ውስጥ ከገባችሁ በኋላ እንደምትመለከቱ ከታች ላይቭ የሚላለ ፓርቲ ሜሴጅ እና ሚ የሚላለ ሚ የሚለው ቀጥታ ፕሮፋይላችሁ ነው። አሁን ያለሁት ፕሮፋይል ጋር ቢባ ኤጀንሲ የሚለው የኔ ነው። አይዲን እዚህ ጋር ማግኘት ትችላላችሁ። ይሄን ኮፒ ያደርጋችሁ እዚህ እታች ላይቭ የሚለው ጋር ወይም ፓርቲ የሚለው ጋር ሰርች በማድረግ እዚህ ጋር አይዲን ጽፋችሁ መምጣት ትችላላችሁ ማለት ነው። ሌላው ምን አለ እዚህ ጋር እንደምትመለከቱት ፖይንት ላይ ወደ 30,000 ፖይንት አለኝ። ይሄ ስራ ምንድን ነው የሚለው ደግሞ አሁን በደንብ በሰፊው ያሳያችኋለሁ። ኦኬ እንደምትመለከቱት ታስክ የሚላለ ታስክ ሴክሽን ላይ ስንገባ በጣም ምርጥ ስራ ነው ፋሚሊ። ይሄ ስራ እንዳያመልጣችሁ ሁላችሁም ገብታችሁ መስራት አለባችሁ። እዚህ ጋር እንደምትመለከቱት ሁለት አይነት ታስኮች አሉ። የመጀመሪያው ታስክ ሴንተር ላይ የምታገኙት ይሄ በጊፍት በሪቻርጅ እንደዚሁም ደግሞ ላይቮችን ሄዳችሁ በምትመለከቱበት ሰዓት ኮይን የሚሰጣችሁ ነው። እዚህ ጋር እንዳለ የኮይን ያለው እዚህ ጋር እንደምትመለከቱት። ሌላው ሁለተኛው ታስክ ላይ ከላይ ስንነካ ወይም ወደ ጎን ስታደርጉት የፖይንት ነው ማለት ነው። እዚህ ጋር ታስኮቹ በሙሉ ፖይንት ናቸው የምንሰበስባቸው ከዚህኛው በስተቀር። ስለዚህ ይሄንን እንዴት እንደምታገኙ ላሳያችሁ። ለምሳሌ አሁን የመጀመሪያው 5000 ፖይንት ነው። ያ ማለት ማይክ ላይ 60 ደቂቃ ስትቆዩ ማለት ነው። የፓርቲ ስራ ታውቃላችሁ። ፓርቲ ላይ ትገባላችሁ። ወንበር ላይ ከተቀመጣችሁ በኋላ ሚውት ማድረግ ትችላላችሁ ማለት ነው። ድምጻችሁ የምታወሩት እንዳይሰማ ስልካችሁን በማትጠቀሙበት ታይም ማስቀመጥ ትችላላችሁ። በጣም ጸዴ ነው። 2 ሰዓት ሲሞላችሁ ለምሳሌ ይሄ 60 ደቂቃ ሆኖ ተጨማሪ 1 ሰዓት ፕላስ ስታደርጉበት 120 ይሆናል። ቶታል 10,000 ክላይም ታደርጋላችሁ ማለት ነው። በዚህ ጋር ብቻ ማለት ነው። ይሄ ማለት ወደ $1 ነው ጋይስ። በቀን $1 ሰራላችሁ በዚህ ብቻ ማለት ነው። ሌላው ምን አለ እዚህ ጋር እንደምትመለከቱት ጊፍት ሪሲቭድ ስታደርጉ 100 ፖይንት ይሰጣችኋል። በተጨማሪም ደግሞ ለአዳዲሶች 200 ይሰጣችኋል ማለት ነው። ፊታችሁ ቬሪፋይ ስታደርጉ ልክ ታስክ ጋር ከገባችሁ በኋላ እዚህ ጋር ቬሪፋይ የሚል ነገር ይመጣል። ቬሪፋይ ስታደርጉ ፊታችሁን ስካን ስታደርጉና ፎቶ ስታስገቡለት ማለት ነው። በዛ መሰረት ቬሪፋይ ታደርጋላችሁ 300 ይሰጣችኋል ማለት ነው። በተጨማሪም በእኔ ሊንክ ስለገባችሁ ብቻ 300 ኮይን ይሰጣችኋል ማለት ነው። ፍሪ ገብታችሁ ጊፍትም እንድታደርጉና እነኝን ታስኮች እንዲከፍትላችሁ ሌላ ተጨማሪ ኮይን መስራት ትችላላችሁ። ሊንኩን ታች አስቀምጬላችኋለሁ። እንዲህ ካረጋችሁ በኋላ ስራችሁን ትሰራላችሁ። ስራችሁን ከመስራታችሁ በፊት ግን ሆስት እና ኤጀንት የሚባል ነገር አለ። ስለዚህ ኤጀንት የምትፈልጉ ልጆች እዛው ቴሌግራም ላይ ኤጀንት መሆኛ ሊንክ ብዬ ግሩፕ ጭምራለን። እዛ ላይ ፖስት አድርጌላችኋለሁ። ቀጥታ እሱን ነክታችሁ ሬጂስተር ማድረግ ትችላላችሁ። ሆስት ደግሞ ሆናችሁ በእኛ ፋሚሊ ስር ሆናችሁ መስራት መንቀሳቀስ የምትፈልጉ ሰዎች ጥያቄ ሲኖራችሁ መጠየቅ ትችላላችሁ። እዚሁ ፓርቲ ላይ ስላለው ማለት ነው። ሆስት ሆናላችሁ እሱንም ሊንክ አስቀምጬላችኋለሁ ቴሌግራም ላይ @ቢባራ34 ስክሪን ላይ ወይም ደግሞ ዲስክሪፕሽን ላይ ታገኛላችሁ። ሊንኩን ጆይን በማድረግ መሳተፍ ትችላላችሁ። ኦኬ አሁን ቅድም ምን ብያችኋለሁ? ዊዝድሮን አሳያችኋለሁ በኢትዮጵያ ባንክ ወይስ ደግሞ በሌሎች የሚሆን ነገር። እዚህ ጋር እንደምትመለከቱት ፖይንት የሚል አለ። እሱን ከነካችሁ በኋላ አሁን እዚህ ጋር 30,000 ማለት $3 ማለት ነው። እዛ ጋር ደግሞ መጀመሪያ $7 አሳይቻችኋለሁ። እሱ የአፊሊየት ስራ ነው። አፊሊየት ማርኬቲንግ ስልጠና እየሰጠን እንገኛለን። በመጀመሪያው ራውንድ በ299 ብር ስልጠና እየሰጠው እገኛለሁ። ስልጠና የሚሆነው ቪዲዮ ስለሆነ ጀስት ቪዲዮ ነው የምልክላችሁ። ጥርት ያለ ቪዲዮ ከዜሮ ከቤዝመንት ጀምሬ ነው ማሳያችሁ። ስለዚህ ግዴታ ቋንቋ እንግሊዝኛ ማወቅ አይጠበቅባችሁ። ስልጠናውን የምሰጠው በአማርኛ ነው። ሁለት ደግሞ ኔትወርክ ምናምን ብላችሁ እንዳሰቡ ምክንያት ቪዲዮ ስለሆነ የምልክላችሁ በተመቻችሁ ሰዓት አወራችሁ ማየት ትችላላችሁ ማለት ነው። ያ ብቻ አይደለም። ስልጠናውን ከተሳተፋችሁ በኋላ ግሩፕ አዘጋጅቻለሁ። እዛ ግሩፕ ውስጥ ተሳትፋችሁ ስራዎችን የምትሰሩባቸውን 5 አፕሊኬሽኖች እሰጣችኋለሁ። ከኔ ቲም ጋር ሆናችሁ እኔም አለው አብረን በደንብ በጋራ እንሰራለን ማለት ነው። ስለዚህ ስልጠና የምትፈልጉ ልጆች ቴሌግራም ላይ የማርጉ ፐርሰናል አካውንት @yd9399 ስክሪን ላይ በምታዩት ዩዘር ኔም ሰርች በማድረግ እኔ ጋር መምጣት ትችላላችሁ። ወይም ደግሞ በስልክ ቁጥር 0978396285 ዋትስአፕ ላይ ኮንታክት ልታደርጉኝ ትችላላችሁ ማለት ነው። ስልጠናውን ወስዳችሁ ወዲያ ወደ ስራ አብራችሁን ገብታችሁ መስራት ትችላላችሁ። ኦኬ አሁን በቀጥታ ዊዝድሮ የሚለውን ስነካ እዚህ ጋር ፔመንት የሚላለ ፕላሱን ስትነኩት እንደምትመለከቱት ነው የኢትዮጵያ ባንኮች አሉ። ቴሌብር፣ ሲቢኢ፣ አዋሽ ባንክ፣ ዳሽን ባንክ፣ ኦሮሚያ ባንክ እና አቢሲኒያ ባንክ አለ። በፈለጋችሁ ማውጣት ትችላላችሁ። $1 ነው የምፈልገው ካላችሁ ደግሞ ዳይሬክት በባይናንሳችሁ በዩኤስዲቲ አማካኝነት ካሽ አውት ወይም ዊዝድሮ ማድረግ ትችላላችሁ ማለት ነው። ስለዚህ በእነኛ አማራጮች ማውጣት ትችላላችሁ። የሰራችሁትን እንዳልኳችሁ ሁለት ምርጫ ይሰጣችኋል። ፕላትፎርም ላይ ስትገቡ ወይ ላይቭ ስራ ወይም ፓርት። በጣም ጸዴ ስራ ነው። ኮይን መግዛት የምትፈልጉ እዚህ ፕላትፎርም ላይ ስልክ ቁጥርና ቴሌግራም ስክሪን ያስቀምጥላችኋለሁ። በዛ መሰረት ቀጥታ ከኔ በርካሽ ማግኘት ትችላላችሁ። ኮይን ማለት ነው የምትንቀሳቀሱበት። ፋሚሊ የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ደግሞ ጽድት ባለ መረጃ እና በአዲስ ቪዲዮ እስከምንገናኝ ቤባ ነኝ። ይመቻችሁ።